በነገራችን ላይ ትንሽ የተጋነነ ይመስለኛል። እንዴት አብረው የሚተውኑ ሴቶች በፍቅር ይወድቃሉ ምናምን የሚባለው ነገር ትንሽ የተጋነነ ይመስለኛል። ሊሆን ይችላል እኮ ነገር ግን እኔ እንዲህ ነው ብዬ ላወራው የምችለው አይነት ነገር አይደለም። እኔ ምስክር አይደለሁም በዚህ ነገር ላይ እጄን አንስቻለሁ እንዳታጣሉኝ። ግን ምን መሰለሽ ፊልም እኔ የወደድኩት ፊልም ለኔ አንደኛ ፊልሜ ካህን ነው። ማይ ኔም ኢዝ ካህን በጣም የፈተነኝ በደንብ ይሄ ለኔ ለየት ያለና ጉጉት አድሮብኝ ስክሪፕቱን ሳነበው ራሱ ጉጉት አድሮብኝ ለመስራት ቀን ከሌሊት ብዙ ነገር አክቲንጎችን አድ ያደረኩበት ፊልም ነው እና ማይ ኔም ኢዝ ካህን በጣም ወደዋለሁ። በሴቶቹ ጉዳይ ግን ይለፈኝ። ኧረ እባክህ እንደሱማ ማለት አትችልም። እውነቱን መናገር አለብህ። እውነቱን እኮ የሚያውቁት እነሱ ናቸው። እሺ ምንም የፍቅር ግንኙነት ኖሮ አያውቅም አብረህ ከሰራሃቸው? ማን የቀጠረሽ? ይሄ ጥያቄ በጣም የብዙ ሰዎች ነው። እንግዲህ ዛሬ ልጠይቅህ እዚህ ስትመጣ መርጠኸኝ ስትመጣ ከአሰብካቸው ፎርማል ጥያቄዎች ወጣ ብዬ ብዙ ሰዎች መስማት የሚፈልጉትን ጥያቄ ነው የምጠይቅህ። እንዴት ያምራል በእናትህ። ምን መሰለሽ አረ ተቸገርኩ በጣም ዛሬ። ወይኔ ጌታ ወይኔ ምንድነው ምን መሰለሽ አይኔ እንደሳተ ሻሩክታው በገብርኤል በእናት እንደሳተ ነርቨስ የሆንኩ ነው ነው። ይቅርታ ግን እሺ ትንሽ ናቹራል ነገሮችን እወዳለሁ እና አርቲፊሻል መስሎ መታየት አልወድም። በህይወቴ ከጠየኳቸው ሰዎች ግን በጣም ፈትነኸኛል ሁሉ ነገር። እሺ በቃ ሳታይኝ እዛ ጋር አይነን ያረክ አውራኝ። እኔ ደግሞ አንቺ ላለማየት እየቻልኩ አይደለም ለዛ እኮ ፕሊዝ ደጋግሜ ወደ ህንድ እንድመጣ ምክንያት እየሆንከኝ ነው አንተም እንደዛ። እባክሽ ለዛውም በእኔ ፕሌን ነው የምንሄደው። አንቺ የመሄድ ፍላጎትና እንትን ብቻ ይኖርሽ እኔ አብረን እንሄዳለን። እውነቴን ነው። ቴንክ ዩ። ስለ ሂውማን ሄር ትንሽ ብትነግረን ደስ ይለኛል። የህንድ ፀጉሮች ኢትዮጵያ ውስጥ በጣም በአለም ላይ በጣም ይሸጣሉ። የህንድ የተለያዩ ምርቶች ግን የህንድን ፀጉር የሚጠቀሙ በጣም ሴቶች አሉ። ዊግ የምትጠቀም ወይም አርቲፊሻል ፀጉር የምትጠቀም ሴትን ከተፈጥሮ ፀጉር ትለያለህ? እና ስለ አፍሪካውያን ፀጉርም ትንሽ ብትነግረኝ ደስ ይለኛል። እኔንም ጨምረው። እንትን ነው አሁን አንቺ እንትን ልታስቢቢ ነው ግን እሺ ምን መሰለሽ እኔ እንደዚሁ አይቼ ለይዋለሁ። አሁን ሂውማን ሄር አድርገችኝ ያላደረገች ሴት በተፈጥሮ እውነት ለመናገር አልደግፈውም። የሀገሬ የገቢ ምንጭ ቢሆን ተርትሽኛል። ግን እውነት ሞደው አይነት ፀጉር ያየሁት ደግሞ እዚህ ኢትዮጵያ ውስጥ ነው። የምሬን ምን መሰለሽ ከብዛት ብዛት ከዛላ ውፍረት የፀጉር አድናቂ ነኝ ከአይን ቀጥሎ። ይሄ የዛላ ውፍረት ወፍራም ነው ብዛት አለው እና ለፍሪዝም ለምንም የሚሆን አይነት ደስ የሚል ፀጉር ነው ያላችሁ። የምር እንዲሁም ባትጠቀሙ ወይ ሂውማን ሄር መጠቀም ያለባቸው ሌሎች ሀገራቶች ይኖራሉ። ቅድም እንዳልሽው አንዳንድ የአፍሪካ ሀገራት ሊሆኑ ይችላሉ። ነገር ግን ሁሉም ሰው የራሱ ውበት አለው። የሆነ ፊታችን ሲሰራ ለዛ ፊታችን የሚመጥን ነገር ነው የሚሰጠው። እኛ እናደንቆም እንጂ ይሄ ፈጣሪ ስራ ነው። ፈጣሪ ሲሰራ አይሳሳትም። አላህ የራሱ አሰራር አለ። ስለዚህ ለጥቁሩ የሰጠው ፀጉር አለ፣ ለቀዩ የሰጠው ፀጉር አለ። ተረዳሽኝ አይደል? በጣም ደስ የሚል ያልጠበቅኩት መልስ ነው ያለ። የኢትዮጵያ ሙዚቃ እንደምትሰማ ሰምቻለሁ። ሙዚቃ ዓለም አቀፍ ሙዚቃ ነው የምሰማው። እሺ የማህሙድ አህመድ አድናቂ ነኝ።